ጤና ይስጥልን ገጻችንን ስለከፈቱ ደስ ብሎናል። በዚህ ገጽ በየትም ስፍራ ሆነው የሙዚቃን ጽንሰ ሐሳብ በቀላሉ መማርና ሙዚቃን ማንበብ ይችላሉ። ሙዚቃ ካነበቡ የዓለምን ሙዚቃ መጫወት ይችላሉ። ስለመረጡን እናመሰግናለን። ከኛ ጋር ይማሩ። ዛሬ የምንማረው ትዝታ ቅኝት ነው። የኢትዮጵያ ዜማዎች በአብዛኛው በአምስት የድምጽ መሰናስል ላይ የተመሰረቱ ናቸው። እንዲህ ያሉ በአምስት ድምጽ ላይ የተመሰረቱ ሙዚቃዎች በእንግሊዘኛ ፔንታቶኒክ ይባላሉ። ይህ ሲ ሜጀር ትዝታ ቅኝት ነው። በምስሉ ላይ እንደምትመለከቱት ከሰባቱ የሲ ሜጀር ስኬል ድምጽ ሁለቱን ኤፍን እና ቢን አንጫወታቸውም። በፒያኖ ላይ ወደ ቀኝ ድምጹ ከፍ እያለ ሲሄድም በዚህ ምስል ላይ እንደምትመለከቱት በተመሳሳይ እነዚያኑ አምስት ድምጾች ብቻ ደጋግመን እንጫወታለን። አሁን ይህን የትዝታ ቅኝት አዳምጡ እና በቀኝ እጃችሁ ተለማመዱ። ይህ ታዋቂ በትዝታ ቅኝት የተዜመ ተወዳጅ ሙዚቃ ነው። በዚህ ሙዚቃ መጀመሪያ ላይ በስተቀኝ ከላይ የምትመለከቱት ፊኔ የሚለው ቃል የጣሊያንኛ ቃል ሲሆን መጨረሻ ማለት ነው። ይህ የሙዚቃውን ማብቂያ የሚነግረን ምልክት ሲሆን መጨረሻ ላይ ያለው ዳካፖ አልፊኔ የሚለው ምልክት ደግሞ ከዚህ ምልክት ወደ ሙዚቃው መጀመሪያ ተመለሱና ፊኔ እስከሚለው ምልክት ተጫወቱ የሚል ነው። አሁን ኖታውን እያነበባችሁ ሙዚቃውን አዳምጡና በዝግታ ተለማመዱ። ለዛሬ አበቃን። በዛሬው ትምህርት እንደተደሰታችሁ ተስፋ እናደርጋለን። በሚቀጥለው ክፍለ ትምህርት እስከምንገናኝ በሰላም ቆዩን።